ሄርሜላ ወንድማማቾቹን ልታገዳድል ነው። እንግዲህ የምትሄድበት ርቀት ሁላችንም እያየሉ ነው። በጣም የሚደብርና ሸም የሆነ ነገር ነው። እንዴት ነው አብርሽና ኤፍሬምን ለማጣላት በዚህ ርቀት የምትሄደው? ኦኬ ሩታና አብርሽን አጣላች፣ አለያየች። ጭራሽ ደግሞ በወንድማማቾች መሀል ለመግባት ትልቅ መንገድ ጀምራለች። ሄርሜላ በዚህ ነገር እስኪ እናንተ ምን ትላላችሁ? እኔ ናችሁ ሌላ ናችሁን ያለው አበረታት ምስኪ ከጎን ይሁን። የእውነት ሄርሜላው ላይ እያናደደችን ነው ሁላችንን በሚባል ደረጃ አውቃለሁ። አብዛኞቻችሁ በቃ ሄርሜላና አብርሽ አብረው የሆኑ ሩታን አንወዳት የምትሉ ሰዎች አላችሁ። ይሄ ግን የእናንተ ምርጫ ነው። የእኛ ምርጫ ደግሞ ለምሳሌ ሌላ ነው። ሲቀጥል ደግሞ ይሄ እንዳለ ሆኖ እንዴት ወንድማማቾች እንደዛ የሚከባበሩ የሚዋደዱ ወንድማማቾች ታውቃላችሁ። አብርሽ ለኤፍሬም እንዴት እንደሚሳሳለት ኤፍሬም ቢሆን እኮ አብርሽ ሞቱ ነው በቃ። ያለ ሁለታቸው ማን አላቸው? ጭራሽ በሴት ደግሞ ይገዳደሉ፣ ወንድማማቾች ተገዳደሉ ይባል። እውነት ግን ሄርሜላ እንደዚህ የምታረጊው ነገር ብታቆሚ በቃ። ወይ ከወሰድሽ ውሰጂው፣ ሁለቱም ግን አታጣያቸው በቃ። አሁን ላይ እያናደርሽ ነው ሄርሜላ። እኔ ወድሽ ነበር በቃ። እንዴት ወንድማማቾቹን ለማጣላት በዚህ ርቀት ትሄጃለሽ? እንደው ምን ቢጠፋ ይሄን ነገር ይሄ ሀሳብ እንዴት መጣልሽ? ያ ሄርሜላ ተብዬ እስኪ መልሽልኝ፣ ናይ ኮሜንት እስኪ መልሽልኝ። እስኪ እናንተ የምትሰማችሁን ሀሳብ አስተያየት ኮሜንትልኝ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አበረታቱኝ፣ ከጎን ሆኑ። ከምር እናንተ ራሱ አታናዱኝ። ቪዲዮ እየለቀኩ እያያችሁ አይደለም፣ እዩት እንጂ እየገባችሁ እዩልኝ። ሰብስክራይብ አድርጉ፣ አበረታቱኝ፣ ከጎን ሆኑ። ወይኔ ሄርሜላ የምታናደኝ አንሱ እና ያው ሜሪና ዳኒ እንግዲህ ከሩታ ጎን ናቸው። ሩትዬም ደግሞ አዲስ ህይወት ጀምራለች። ያ ህይወት ምንድን ነው የሚለውን ማታ ላይም ቢሆን ወይም ነገ ቪዲዮ ሰራላችኋለሁ። ምንድን ነው ምን ተፈጠረ የሚለውን ነገር ቪዲዮ ሰራላችኋለሁ። ሩት ከዚህ በኋላ አዲስ ህይወት ጀምራለች። እንደኔ ያው ኤፍሬምን ባይደክም፣ ምክንያቱም ኤፍሬም ሄርሜላና አብርሽን ሄርሜላ ከአብርሽ እንድትርቅ አድርጎ አብርሽ ሩታ ጋር እንዲቀጥል ነው የኤፍሬም ዋና መንገድ ማለት ነው። እዚህ ጋር ደግሞ ሩት ሌላ ህይወት ጀምራለች። ስለዚህ እኔ እዚህ ጋር ኤፍሬምዬ ባትደክም፣ ኤነርጂን ባታባክን። ምክንያቱም እዚህ እሺ አብርሽና እነሱ ተለያዩ እንበል፣ ሄርሜላን ከአብርሽ አለያይተክ ብትወስደው ራሱ አብርሽን፣ እዛ ጋር ደግሞ ሩትዬ ሌላ ህይወት ጀምራለች። ኤፍሬም እመነኝ ትበጠበጣለህ። በቃ ይቅርብህ፣ እዚህ ነገር ውስጥ ይቅርብህ። እና እንግዲህ ሁለቱንም አንድ ክፍል አንድ መኝታ ቤት ነው ያገኛቸው። ሄርሜላን ካልገደልኩ ብሎ አብርሽ የወንድሙን ኤፍሬምን አንገት በማነቅ እንግዲህ ሄርሜላ